ግብ ጠባቂያችን ሴላመንስ ምርጡ የፕሪሚየር ሊጉ ሳይኒንግ ተብሎ ተመርጧል። ይህንንም ሂዱና ሪፖርት አድርጉት። እሺ፣ ይህንንም ቪዲዮ ሄዳችሁ ሪፖርት አድርጉት። እየደበረኝ ነው አሁንም የምነግራችሁ። የዩናይትድ ደጋፊ ከሆናችሁ የዩናይትድ ደጋፊ ብቻ ሳይሆን አብዩ የሚመቼ ከሆነ ገብታ አካውንት ምናምን ነገር ኮፒ ሊንክ ምናምን አድርግልኝ። በጣም ተመሰላችሁ። የፒኤስጂ ጨዋታ ላይ ቋጠረ ተብሎ ከዛ ቀን ጀምሮ በቃ ቪዲዮ የፈጠነ ነው የሚወርደው ምናምን ማለት ነው። ነውር ማያውቅ ህዝብ። ለማንኛውም አሪፉ ፈራሚ ተብሏል። ይህን ሪፖርት አታድርጉት። ያጀማ ማንቸስተራውያን ይላል የዓመቱ ምርጥ ዝውውር የኔ የጨጓራ ሐኪም ዶክተር ሴኒ ላመንስ የዓመቱ ምርጥ ዝውውር ተብሏል። አባቴ አልሐምዱሊላህ በሉ። አንተ መጀመሪያ ፈጣሪ እናመስግን። አልሐምዱሊላህ ያን የሸይጧን ልጅና ኦማር ደሚር የቱርክ አክተር ለአምና ለሁለት እያስለጠለጡ የፉን ሲያስለጠልጡ ነበረ። ፈጣሪ በቃህ ብሎ እንግዲህ ሴኒ ላመንስ ልኮልኛል የዓመቱ ምርጥ ዝውውር። እንግዲህ ተመልሼ እመጣለሁ ትልቅ ይሆናል። ኦናና አይነን ነው መወጋልደ ብቻ ይመቸን። ኮፒ ሊንክ ይደረግ ቪዲዮ ወጣችኋለሁ። በረከት እኮ ለኛ ግብ ጠባቂ ብቻ አይደለም ገጸ በረከትም ጭምር ነው። ፋሚሊ ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። እንደሚታወቀው በረከት የዓመቱ ምርጥ ዝውውር ተብሎ ተሰይሟል። ታውቃላችሁ እኛ ባይሸለምም ለኛ ነፃ አውጫችንም ጭምር ነው። በረከትም እሱ ከመጣ በኋላ ሽንፈት ረስተን ነበር። እሱ ከመጣ በኋላ ነው መሻሻሎች የመጣው። እነ ኦናና መጫወቻ አድርጎን ነፃ አውጫችን በረከታችን ሆነ። ከዛ ከቤልጅየም ልጅ መጥቶ እንዴት ይቋቋመዋል ይሄን ጫና ተብሎ እንዴት እንዳለፈ ታውቃላችሁ። ልጅዮ የሚገርም ነው። በዛ ላይ ደግሞ እድሜው ገና ነው። ረጅም ዓመት ማንቸስተር ዩናይትድ ያገለግላል። አሁን ከነራያ ጋር እያፎካከር ነው አይደል? ራያ ሌላ ሌቭል ላይ ያለ ነው። ግን እዩት 79 ሴቭ ነው ያለው፣ 8 ክሊን ሺት ባልተረጋጋው ዩናይትድ ውስጥ። ዩናይትድ ደግሞ ቀጣይ ዝውውር ሲፈጽም ሲደራጅ ደህና ሲሆን በዛ ተከላካይ ነው እኮ አሁን እንደዚህ ስንት ተከላካይ ተቀያየረ የነበረው። እነ ማግኘር እነ ኤልቻ ሄቨን ሲቀያየሩ ነበር። ታውቃላችሁ አልተረጋጋም ነበር ዩናይትድ። ከዚህ በፊት የነበረው እኮ በረኛ እኮ ኳስ እንደሚይዝ ያወቅ ነው በሱ እኮ ነው። እኛ እኮ እናውቅ ነበር የተመታው እንደሚገባ ነበር የምናውቀው። መሸለሙ ይገባዋል፣ ሞራል ይሆነዋል። ግን ገና ብዙ ዓመታት ጣፋጭ ጊዜያቶች ይኖሩታል ብዬ ነው የማስበው። በረከት የኛ ስለሆነ እድለኞች ነን። ዩናይትድ ፋሚሊ እስቲ ስለ በረከት የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ አታ ይሄውን በዲ አንደኛ አልወጣም። ዣካን በለጥከው። እሺ ዮኬሬሽንን በለጥከው። አሬ ይደብራል። ጀማው የዩናይትዱ አዲሱ ፈራሚ በረኛ እንግዲህ የዓመቱ ምርጥ ፊርማ መባል አሸንፏል። ሌማንስ ኮንግራ ዩናይትዳውያን የምሬን ነው የምላችሁ። አይገባውም ብላችሁ ለተከራከሩ የምትችሉ ተጫዋች አይደለም። እጅግ አስገራሚ ብቃቱን በዓመቱ አሳይቷል። ያ ብቻ አይደለም የማንቸስተር ዊክሊንኩ ዘሞስት ማለት ነው ዊክሊንኩ የነበረው እንግዲህ በረኛ ላይ ነበረ። ታዲያ ይሄ ልጅ ከመጣ በኋላ ያንን ቦታ እንዴት ጥንቅቅ አድርጎ ሴኪዩር ማድረግ እንደቻለ ሁላችሁም ጠንቅቃችሁ ታውቃላችሁ። በሲዝኑ ላይ ዩናይትድን አንድ ደረጃ አይደለም 2-3 ደረጃ ከፍ እንዲል ያደረገው የበረኛው ቦታ ላይ ሴኪዩር መሆኑ ነው። በቃ ምንም አይደናገጥ ፖዚሽን አያያዙ እያንዳንዱ ጌም ሪዲንጉ እጅግ የሚያስገርም በረኛ ነው ያገኛችሁትና የዓመቱ ምርጥ ፊርማ ቢባል ምንም ሊገርመን አይችልም ነው የምላችሁ። ግን ዣካን ማልዋሻችሁ ነገር ጠብቄው ነበረ። ምክንያቱም ቡድኑን የት ደረጃ እንዳደረሰው ሊደር ሆኖ አይቻለሁ። ቢሆንም ግን ይሄን በመመረጡ አልከፋኝም። ጀማው ሴሌማንስ የሚገባውን ክብር አግኝቷል ብዬ ነው ማምነው። ለማንኛውም ማንቸስተር ዩናይትዳውያን ኮንግራ ቆንጆ ፊርማን ያደረጋችሁት ይመቻችሁ። ለማንኛውም ኮፒ ሊንክ ሼር ማድረግ እንዳትረሱ። ሰበር የእንግሊዝ ፕሪሚየር ሊግ የ2025-26 የሲዝኑ ምርጡ ፈራሚ በመባል እንግዲህ የማንቸስተር ዩናይትድ ግብ ጠባቂ ሴኒ ላመንስ በመሆን ተመርጧል። እዚህ ጋር ከምትመለከቷቸው አዳዲስና ምርጥ ፈራሚዎች መካከል ከእጩዎቹ በአንደኝነት እንግዲህ ቀዳሚው ሆኖ ሴኒ ላመንስ ተመርጧል። እንደምትመለከቱት ጆ ፔድሮ፣ ግራኒት ዣካ፣ ራያን ቼርኪ እንደዚሁም አንድሪያን ትሩፈርት፣ ቪክተር ዮኬሬሽ፣ ሴኒ ላመንስ ራሱና አንቷን ሴሜንዮ እንደዚሁም ዶሚኒክ ካልቨርት ሉዊን ከነበሩበት እጩዎች መካከል በአንደኝነት ስፍራውን በቀዳሚነት በመያዝ የእንግሊዝ ፕሪሚየር ሊግ የውድድር ዓመቱ ምርጡ ፈራሚ በመባል ተመርጧል። ለእናንተስ የውድድር ዓመቱ
የዓመቱ ምርጡ የእንግሊዝ ፕሪሚየር ሊግ ፈራሚ ማን ነበረ ከነዚህ እጩዎች መካከል ወይስ ደግሞ ሌላ? ስለ ሴነ ላመንስ ማሸነፍስ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ቤልጂየማዊ የ23 ዓመት የማንቸስተር ዩናይትድ ግብ ጠባቂ የሆነው ሴኒ ሌመንስ የያዝነው የውድድር ዓመት የእንግሊዝ ፕሪሚየር ሊግ የዓመቱ ምርጡ ፈራሚ ተብሎ ተመርጧል። ይህ ምርጫ በርካቶችን እያነጋገረም ይገኛል ማለት ነው። ከዚህ ምርጫ ውስጥም እንግዲህ ሊስት ውስጥ የነበሩ ተጫዋቾች እንደነ ራያን ቸርኪ እንዲሁም ደግሞ ሴሜኒሆ፣ ጃኦ ፔድሮ፣ ቪክተር ዮኬሬሽ፣ ትሩፌት የመሳሰሉ ተጫዋቾች ነበሩ ማለት ነው። ከዚህ በተጨማሪም ግን የበርካቶችን ትኩረት የገዛው ግራኒት ዣካ በዚህ ምርጫ ውስጥ አንደኝነት መመረጥ ነበረበት የሚለው ነበረ ማለት ነው። ያው ግራኒት ዣካ ገና በመጣበት የውድድር ዓመት አዲስ አዳጊውን ሰንደርላንድ በአውሮፓ መድረክ እንዲጫወቱ ማብቃቱ ለአዲስ አዳጊ ቡድን ትልቅ ስኬት ነው ተብሎ ይታመናል ማለት ነው። ታዲያ በዛ ቡድን ውስጥም አምበል ሆኖ ቡድኑን በሚደንቅ ብቃት የውድድር ዓመቱን ይዞ የተጓዘው ግራኒት ዣካ አለመመረጡ እንግዲህ እያነጋገረ ይገኛል። ሴኒ ሌመንስ በያዝነው የውድድር ዓመት ወደ ማንቸስተር ዩናይትድ በ21 ሚሊዮን ዩሮ ከሮያል አንትዌርፕ መጥቶ እንግዲህ እጅግ በጣም ድንቅ እንቅስቃሴን አሳይቶ ሙሉ የውድድር ዓመቱን ዩናይትዶች ወደ አውሮፓ ሻምፒዮንስ ሊግ ከ2 ዓመት በኋላ እንዲመለሱ ማድረግ ከቻሉት ተጫዋቾች መካከል አንዱ እንደሆነ ይታወቃል። ለማንኛውም እናንተስ በዚህ ምርጫ ላይ ሴኒ ሌመንስ ከግራኒት ዣካ በላይ የሚገባው ተጫዋች ነው ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እስቲ ተቃጠልን የምትሉ አንድ ቁጥር ጻፉ። ማረብ ፕሪሚየር ሊግ አጨሰን። ቆይ ፈርጉሰን በጊዜ ጡረታ ያወጣው ፕሪሚየር ሊጉ እሱ አይደል የሚመራው? እርግጠኛ ናችሁ? እንዲህ ቆልፎ ያዘን እኮ በቃ እንዲህ ሽልማት የተባለ ምርጫ አተበሏት እንዲህ ላሱ ትራንስፈር ኦፍ ዘ ሲዝንን ከነዚህ ጋር ተወዳድሮ ነው ያሸነፈው። እሺ ከደህያ ከወጣ በኋላ ዩናይትድ ቤት በዩናይትድ አመራር ተመርጦ ከሆነ እሺ ባይንደርና ኦናና ነበር ሲጫወቱባቸው የነበረው። ከበረኛ ካለፈው አንፃር ጥሩ ነው። ቸርኪ እንደዚህ ፕሪሚየር ሊጉን አስጨብጭቦ ዮኬሬሽ ያገባው ሚስት ነው ወይ ጎል አይደለም ወይ? ግራኒት ዣካ ሰንደርላንድን ከወራጅ ቀጠና ይዞት መጥቶ ካፒቴን ሆኖ የት ነው ያደረሰው? የት ነው ያለው? ግን በቃ ፈርጉሰን ነው ያኔ ዳኛም ታታለብራው ፕሪሚየር ሊጉ ላይ ስልጣን አለው። ይሄ መተታም ቀያይ በቃ የሆነ ምርጫማ እኮ በቃ እኔ በአላህ እኔ ፕሪሚየር ሊጉ ይላሉ እኔ ሎጎ ያምታቱ እንጂ የዩናይትድ ነው ከዩናይትድ ነው የተመረጠው።